Arifaadhaan jechaan amma dubbise ta'a. Hundumti isaanis hafuura qulqulluudhaan ni guutamanii. Akka Waaqayyo isaanii fi kennaa kenneettis immoo hundumti isaanii afaan biyya hundumaadhaan yookaan immoo qooqa biyya hundumaadhaan ni dubbatanii. Maqaan Waaqayyoo kan ulfaate nuuf haa ta'u. Hojii ergamootaa boqonnaa meeqa jedhe? Boqonnaa 2 የሐዋርያት ሥራ ምዕራፍ 4 ወምዕራፍ 2 ቁጥር 4 ሁሉም መንፈስ ቅዱስን ተሞሉ ይናገሩ ዘንድ መንፈስ ቅዱስ እንዳደላቸው መጠንም በየራሳቸው በሀገሩ ሁሉ ቋንቋ ይናገሩ ጀመር። እንደ እግዚአብሔር መልካም ፈቃድ ይህንን የእግዚአብሔር ቃል የትምህርታችን ርዕስ አድርገን እግዚአብሔር የሚያስተምረንን እንማማራለን። ለኔ ተናጋሪ አንደበት ለእናንተ ደግሞ የምታስተውሉበት ሰሚ ጆሮና አስተዋይ ልቦና እንዲሰጣችሁ እንዲሰጠን የእግዚአብሔር የአምላካችን መልካም ፈቃዱ ይሁንልን። የሚያስተምረን ማን ነው? ከንበርሲሱ ዛሬ እንግዲህ የምንማረው ትምህርት ሃይማኖት ነው። በርኖታ አመንታ ወሊወጅኒን በረን አሁን በዚህ ዘመን ቋንቋችንም ተደባልቋል። በየመንደሩ የሚያስቱ መናፍቃን ስላሉ ስለ መንፈስ ቅዱስ ስንናገር ቋንቋችን ከቤተ ክርስቲያን ተለይቷል። የሮአማ ከነቲ መንደረኬኛ ኬሰ ሸክቶን ዮካንሞ ወራ መንቲራ ካታኒ አመንቲራ ነመካችሰን ዋንጉ ተኒጅረኒ ዋኤ አፉረ ቁልቁሉዳ የሮዱበኑ ሎቆዲኬኛ ወልኬሰ በዴር ዋያ መንታኬኛስ ይምቤክኑ አፉር ቁልቁሉን ነመት ቡቴስ ጀና አኩመ ቀሌንሳ ምቲ ሞላባቸው የሚለውን ወስደን እንደ ከመርዳሪያ ወይ ደግሞ እንደ ጎማ መንፈስ እንደሚሞላ ወይ ደግሞ ንፋስ እንደሚሞላ አነጋገራችንም ከቤተ ክርስቲያን ሕግጋት ውስጥ የወጣ ሆኗል። በርኖተ መነ ክርስቲያና ኬሳ ባኔር ማሊፍ ሪያኖችን መነ ተማሪ ኦሉ ሪያኖችን ለሆጂ ኬኛ ኦሉ ሎቆደን ያሳው ሉት ቀበማዋና ደሜ ስርነ መነ ክርስቲያና ኬሳ ባአጅር ዋቀዮ እንደ ኬኛ ፍሉፋይስ ከናፍ ጉያ ሐራ ከና አከጃለ ዋቀዮት ወንቲኑት ወሊዮችን በረኑ መንፈስ ቅዱስ በሐዋርያት ላይ ወረደ ሲባል ምን ማለት ነው? እንዴት መንፈስ ቅዱስ ይወርዳል? የምናምንበት አምላክ አብ ወልድ መንፈስ ቅዱስ አይደለም የሚባለው? ምን ማለት ነው? መንበሩን ትቶ ካለበት ቦታ ሶስትነቱንና አንድነቱን ትቶ ሰማይ ላይ የለም ማለት ነው ወይስ ምን ማለት ነው ትርጉሙ? አፉረ ቁልቁሉቱ በረቶ ተረትቡ ኤሮጀን ዋቅነኑ ይተመኑ ቶኮስ ሳዲስ ጀነምቲ ቶኩማን ሳኒ መቃዳን ጀን መቃዳን አባ ኤልማ አፉረ ቁልቁሉ ጀን አፉረ ቁልቁሉን ሂምቡኤ የሮጀን ቴሶሳ ገዲሴ ሰደን ስላሶታ ኬሳቲ አንጎሳ ዲሴ ቡኤ ጀቹ ደሞ ማል ጀቹ ደዱቢን ኩን ዋቀዮ እንደከኛት ኑፋይብስ ማል ጀቹ ተበርባደም መንፈስ ቅዱስ ወረደ ሲባል ምን ማለት ነው? እግዚአብሔርን አንድም ሶስትም ናቸው ብለን ቤተክርስቲያን እንደምታስተምረን እናምናለን። አንድነታቸው በአካል በስም በግብር በአካል ማለት ለአብ ፍጹም ገጽ ፍጹም አካል ለወልድ ፍጹም ገጽ ፍጹም አካል ለመንፈስ ቅዱስ ፍጹም ገጽ ፍጹም አካል አላቸው እንላለን። በግብር ደግሞ አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ እንላለን። ይህንን በአካል በግብር በስም ሶስት የሆኑትን
በአምላክነት ደግሞ ስንት ብለን እናምናለን? አንድ አምላክ ብለን እናምናለን። እንዲህ ከሆነ ወረደ የሚባለው ምን ማለት ነው? የወረደው ምንድን ነው? ዛሬ ምን እያወራን ነው? ዓለሙ ስለ መንፈስ ቅዱስ ምን እያወራ ነው? ወደ ስህተት እንዳንገባ ማለት ነው። ጃለተምቶ ተማቲወን ዋቀዩ ኑቲ አከ በርሲሰ መነ ክርስቲያና አመንታ ኦርቶዶክስ ተዋሕዶቲ ዋቀዮ ቶኮሲ ሳዲስ ጀኔ አመን ሰዱማን ኢሳ መቃዳኒ ቃማኒ ከሱመስሞ ሆጂዳን ጀኑ ቃማን ሰዲ የሮ ጀኑ አባን ቢፋ ቃማ ቦጨ መታሳ ደንደ ቀበጀኑ ኢልሚስ አከሱማ አፉር ቁልቁሉን ይሳከሱማ ሆጂዳን ሞ አባን ዋቀዮ ኢልማፊ ዋቀዮ አፉረ ቁልቁሉ ከነፍራ ሂሬ ዮካን ሞ ከነፍ ኬሳ ባስ ጀኑ ሆጂን ኢልማሞ በኡደ ጀኑ ሆጂን አፉረ ቁልቁሉ ሞ ራወቺ ሱዳ ጀኔቱ አመን እሳን ኩን መቃዳን ሰዲ ከንታን ቃማን ሰዲ ከንታን ሆጂዳን ሞ ሰዲ ከንታን ዋቁማዳን ሜቀ ጀኔ አመን ማልጀተኒ ዋቁማዳን ሞ ቶኮ ጀኔ አመን አታወጋ አከ በርሲሰ ክታበ ቁልቁሉፍ መነ ክርስቲያናቲ አፉር ቁልቁሉን ጉያ ሀራዳ ዱከቡ ተረት ቡኤ የሮ ጀኑ ማልጀቹ ለሬ ቡኤ ጀቹን ኩን ማልጀቹ ዶጎጎረቲ አከንገል ዋቀዮ እንደከኝ ዶጎንጎረራ ነው አይብ በዚህ ዘመን ዓለም ስለ መንፈስ ቅዱስ የሚታስተምረው ብዙ የስህተት ትምህርት አለ። ጀበናማ ከነኬሳ ብይ ለፋኩን ዋይ አፉረ ቁልቁሉዳ በርኖተ ጀላ በርኖተ ከራ ክርስቲና ራ ነመጀልሱ ከራ ዱጋ አመንቲ ኦርቶዶክስ ተዋሕዶ ከነራቲ ነመጀልሱ በርኖተ ዶጎንጎራ ሄዱቱ ጅራ ዋቀዮ ሰነ ጀላቲ ሁንደ ኬኘ ነው አይቡ እንግዲህ መንፈስ ቅዱስ ምንድነው የሚለውን ለማየት ያክል የመንፈስ ቅዱስ ስም ከየት መጣ? መንፈስ ቅዱስ የሚለው በመጽሐፍ ቅዱስ አንጻር ስናይ ከምን የመጣ ነው የሚለው ማየት ግድ ይለናል። ዋይ አፉረ ቁልቁሉ ከነሮ ካስኑ መቃምቲ አፉረ ቁልቁሉ ጀደሙ ኩን አከ ክታበ ቁልቁሉ ተከመነ ክርስቲያና ኬኛት ኤሰራ ዱፌ እንግዲህ ቤተ ክርስቲያናችን የምታስተምረን የቃሉ አግባብ ከሁለት ስርወ ቃል የተገኘ ስም ነው ብላ ታስተምራለች። ጀቸ ለመራ ከነርገሜ ጅት እሳንስ አፉረ ከንጀዱፊ ቁልቁሉ ከንጀዱ የሮ ለተዳሙ ማልጀት አፉረ ቁልቁሉ መንፈስ የሚለውና ቅዱስ የሚለው አንድ ላይ ስንጠራ መንፈስ ቅዱስ ብለን እንጠራዋለን። እንግዲህ ይህንን በምንጠራበት ጊዜ ቤተ ክርስቲያናችን እንደምታስተምረን ነው። እንግዲህ በእንግሊዘኛ ሆሊ ስፒሪት ብለው ይጠሩታል። በዕብራይስጥ ቋንቋ ደግሞ ሩህ፣ በግሪክ ቋንቋ ነውማ ብለው የሚጠሩት ማለት ነው። አከወረ ፈረንጆታትስ አከወረ ዕብራይስጥትስ አከወረ ግሪክትስ ይከመታሳቲ ደንደይቀ ዋየ ሰናቱን ተይን አከመን ክርስቲያና ኢትዮጵያ ኦርቶዶክስ ተዋሕዶ ዩኒቨርሲቲቲ ቤኩቱ ጋሪ የእግዚአብሔር ቤተሰቦች እንዳትሳሳቱ። በዚህ መጽሐፍ ቅዱስ ላይ መንፈስ የሚለውን ቃል ካያችሁ መንፈስ የሚለው እንደየአግባቡ ይተረጎማል እንጂ መንፈስ ቅዱስን አይወክልም። አከኝ ዶጎጎሬ ፎፌ ገዳ መጫፈ ቁልቁሉ ከነከሰት የሮላሉ አፉረ ጀቸ ጀዱ የሮ አርጊተን አከሂመ ወንጌለ ሰናት ያደጉቱ ሳዱብስተኒ ወብረጌ ሰመሌ አፉረ ከንጀዱ አፉረ ቁልቁሉ በከይምቡ ማለንጀደ በከቡ አንጀደ ማለንጀደ በከይምቡ መንፈስ ቅዱስ የሚለውን አይወክልም። ሙሉ አረፍተ ነገሩን ይህ የመጽሐፍ ቅዱስ ቃል ምን ለማለት ፈልጎ ነው
ምንን ለመግለጽ ነው ይሄንን ሐሳብ የተከተለው ወይንም የተጠቀመው ብለን ሙሉ አረፍተ ነገሩን በደንብ ካላየነው ወደ ስህተት እንገባለን። እግዚአብሔር ከመሳሳት ይጠብቀን። ዋቀዮ ደጎንጎሩ ጀላ ሁንዱ መከኘ ነው አወልቹ ይሄንን ስናነሳ እንዲሁ በከንቱ ሳይሆን በመጽሐፈ ጦቢት ምዕራፍ 6 ቁጥር 7 ላይ ክፉ መንፈስ ጀር ክፉ መንፈስ በመለበት ጊዜ ይህ ሐሳብ ምንን ይገልጻል? ጋኔንን ይገልጻል፣ አጋንንትን ይገልጻል እንጂ መንፈስን አይገልጽም። አንድ በሉ የሮ መጽሐፈ ጦቢት ቦቆና ጃለ ኮብሰ ቶርባረት ላልተን መንፈስ ከንጀዱ ክፉ መንፈስ ከንጀዱ ብረጅር አፉራ ዋንጀዱ ብር አፉራ ሃማ ጀድ አፉራ ሃማን ሱን ማልን ጀቹን ጂኒ ዮካንሞ ሰይጣነ ኢብሱ በርባዴ ጀቹ ሁበዳ ማቲ ወልዋቀዩ እነ ከምብራን አመስ መጽሐፈ ቁልቁሉ ረት የሮ ላልተኒ ሐዋርያ ሉቃስ 24:37 ላይ ደነገጡና ፈሩ መንፈስ ያዩ መሰላቸው ይላል። ይህን አረፍተ ነገር አሰላስሉ እስኪ። ምንን ለመግለጽ አስቦ ነው? መንፈስ ቅዱስን ለመጠቀም ወይንም ስለ መንፈስ ቅዱስ ለመግለጽ አስቦ አይደለም። እዚህ ላይ ደግሞ አረፍተ ነገሩን ስናይ ምንን ያመላክታል ማለት ነው? ምትሃት ደነገጡና ፈሩ መንፈስን ያዩ መሰላቸው ይላል። ይህ ማለት ምትሃት ያዩ መሰላቸው ማለት ነው። አፋን ኦሮሞዳን ኤኬራ ኢሰኑ ይጅኑ ዱከቡኦንስ ናአኒ ህራፈመን አፉረ ዋን አርገን ኢሳኒት ፈካቴ ጀ መሂማ ከነላላ ዋይ አፉረ ቁልቁሉ ኢብሳን ጅሩ ዋይ ማሊ ኢብሳ ጅሬቹ ረዶ ከነት ዋን ነመናሲስ ዋን አርገሜን ቤን ዋይ ኤኬራ ዱበቻ ጅራ መሌ ዋይ አፉረ ቁልቁሉ ምትየቹ። ስለዚህ ነው እንደ ቤተ ክርስቲያናችን አስተምህሮ በመጽሐፍ ቅዱስ መንፈስ የሚለውን ቃላት በምታገኙበት ጊዜ መንፈስ ቅዱስ ማለት እንዳልሆነና ያን ነገር ማስተዋል የሚቻለው ሙሉውን አረፍተ ነገር ካነበባችሁ በኋላ መልእክቱ ምን ለማለት እንደተፈለገና ምንን እንደሚያመላክት መገንዘብ ይቻላል የሚባለው ለዚህ ነው። ማቲወን ዋቀዩ መን ክርስቲያና ኬኛ ዋይ አፉራ የሮ ካፍቱ ከናፊ ደከንሽን አፉራ ዋንጀዱ ከና የሮ ክታበ ቁልቁሉ ከሰት አርጊተን ጢንጠላቲ ሂመዱ ቢቻዳን ብረጋአ ከንጀደሙ ከናፍ ጀቹ ማቲወን ዋቀዩ ከናሃሉ መከናን የደዲስኔ ቦድ መጫፈ ቁልቁሉ ከሰት ጋ ዋይ አፉራ ቁልቁሉ ሁበቹ የበርባኔ መንፈስ ከንጀዱ ከነረቴ ጋ አከሱማን ኢቱንተይን ቅዱስ የሚለው ቅጽል ሊጨመርበት ይገባል። ምክንያቱም የመንፈስ ቅዱስን ስም በምንጠቅስበት ጊዜ መንፈስና ቅዱስ አብሮ መሄድ ስላለበት ይህን ከመጽሐፍ ቅዱስ አንጻር ስናይ መዝሙረ ዳዊት 50 ቁጥር 11 ላይ ነቢዩ ዳዊት እንዲህ ይላል፣ ቅዱስ መንፈስን ከኔ ላይ አትውሰድብኝ፣ አፉረ ቁልቁሉ ኬ አነራቲ እንፉዳትኒ እላላ አፉረ ኬ ነራን ፉዳትን እንጀን ማለት ሄደ ቁልቁሉ ከንጀ ተደ አፉረ ቁልቁሉ ኬ ነራ እንፉዳትን ጀ አፉረ ቁልቁሉ ጀዳ ሰረትሙ ከናፈጋ አፉረ ዋንጀዱ ከነረት ቁልቁሉ ከንጀ እትሄደት። በሌላ በኩል ሐዋርያው ቅዱስ ጳውሎስም ለቆሮንቶስ በሁለተኛ መልእክቱ ለቆሮንቶስ ምዕመናን በጻፈላቸው መልእክቱ ምዕራፍ 13 ቁጥር 14 ላይ የመንፈስ ቅዱስ አንድነት ከሁላችሁ ጋር ይሁን። ተመልከቱ፣ መንፈስ ብሎ አላስቀረም፣ ቅዱስ የሚለውን ጨምሮበት የመንፈስ ቅዱስ ህብረት ከናንተ ጋር ይሁን አላችሁ።
afuura jedhee hin dhiifne afuura qulqulluu tokkichummaan yookaan walii galteen afuura qulqulluu isinii waliin haa ta'u isaaniin jedhe. Egaa waa'ee afuuraa yeroo kaafnu afuura qulqulluutu har'a bu'e yeroo jennu waa'ee afuura qulqulluu macaafa qulqulluu keessa hangana beekuutu nurra jira jechuudha. በሌላ በኩል ጌታችን መድኃኒታችን ኢየሱስ ክርስቶስም መንፈስ ብቻ ብሎ አላስቀረም፣ መንፈስ ቅዱስ ብሎ ጠቅሷል። የማቴዎስ ወንጌል ምዕራፍ 12 ቁጥር 31 ላይ ስናይ መንፈስ ቅዱስን ለሰደበ አይሰረይለትም። ይህ የጌታ ቃል ነው። ነምኒ አፉረ ቁልቁሉት ደረበ ጩቡን ኢሳይን ኒፈሙፊ አፉረ ቁልቁሉ jedhenis goftaanis jecha kanaan yeroo inni dubbatu argina. Inni kan biraan isa kana duwwaa miti. Afuura qulqulluu kan jedhu kana afuura qulqulluu inni jedhu kun eebbifama, galateeffama, waan hundumaarraa adda kan ta'e, sillaasota sadan keessaa tokko kan ta'e, waaqayyo kan ta'e jechuu barbaadameeti. Kanaaf egaa har'a akka loqoda bataskaanaatti akka seera mana kiristaanaa keenyaatti yeroo waa'ee afuura qulqulluu dubbannu loqoda warra shakkitootaa dubbachuu hin qabnu. ስለ መንፈስ ቅዱስ በምናወራበት ጊዜ ቋንቋችን የቤተ ክርስቲያናችን ቋንቋ መሆን አለበት። አሁን የምንኖርባት ዓለም መናፍቃን የበዙበት በየመንደራችን ከነሱ ጋር ስለምንሆን አነጋገራችንም ተበላሽቷል። ከቤተ ክርስቲያን ስርዓትም ወጥቷል። ስርነ መነ ክርስቲያና ኬሳ ባኔር አኩመ ሳኔት ጀነኑስ ሰፉን ቀም ዋይ መቃ ዋቀዮ ከነረት መቃን ዋቀዮ ሞ ኡልፎዳ ዮካን ሞ ከበጀማዳ ዮካን ሶዳተማዳ በርሲስ መነ ክርስቲያና ዋይ አፉራ ከነ ማልጀዳ ከበጀ ከሚን አዋማ አፉራ ቁልቁሉ የሮጀን ማልጀቹ ኬኛ ጀቹ ቱኑረጀ ዋቀዮ እንደ ኬኛ ፎጉማኑ ፋላት እላ ዋንስ ነው በቹ ቀብደን እግዚአብሔር አብን እንደምናከብር ለእግዚአብሔር ወልድ ለመድኃኔ ዓለም ያለነውን ክብር ለመንፈስ ቅዱስም ልንሰጠው ይገባል። ምክንያቱም የምናምነው አምላክ በቤተ ክርስቲያናችን አስተምህሮ በትምህርት በጸሎት ሃይማኖታችን ላይ ሕግ ሆኖ ተደንግጓል። በመንፈስ ቅዱስም እናምናለን። እርሱም ጌታ በነቢያት አድሮ በተናገረ ስርነ መነ ክርስቲያና ኬኛ ጸሎት ሃይማኖት ይረት ሴረተ የሉቱ መሜጅራ ማልጀደሜ አፉረ ቁልቁሉትስ ኒአመን እንስ ጎፍታ ጅሬኛ ነማፍላት ራጆተ ረቡሌ ከማልተ ካንዱበት ይሄ የተወሰነበት ምክንያት አለው። በመንፈስ ቅዱስ ላይ ሕጸጽን ያስተማሩ ሰዎች ነበሩ። መንፈስ ቅዱስ የተጨበጠ አካል ያለው ግዙፍ የሆነ እንደ እግዚአብሔር አብ እንደ እግዚአብሔር ወልድ አይደለም ብሎ በአንድ ዘመን የተነሳ መናፍቅ ነበር። በረቶኮ ኬሳ አፉረ ቁልቁሉ ረድ ነመሸኩማ ዳንከ የተቆጥሩ አፉረ ቁልቁሉን ዋቀዩ አባን ቅጠምት ዋቀዩ ኢልማን ቅጠምት እነህን ቀበሙ እነህን አርገሙ እነ ቃመ ይንቀቡ እነ ኡማምቲ እነ ቅሌን ሰዳ እነ ብትና ለጀኔ ሸካ ከየ ቱሬ tokkotu jira kanarraa kan kaase abbootiin keenya maal jedhan lakki waaqa afuura qulqulluuttis nuti ni amanna innis immoo gooftaa jireenya nuuf kennuudha raajota rabulee kan dubbateedha isatti nuti akkuma abbaa akkuma ilma waaqayyoodha jennee ni amanna angafaaf quxusuu hin qabani walis immoo hin dursani isaan waaqummaadhaan tokko yeroo ta'an maqaadhaan sadii qaamaan sadii hojiidhaan sadii jennee amanna jedhanii abbootiin keenya seera tuman. Waaqayyo kana laphee keenya keessa nuuf haa bulchu. Kanaaf egaa anaaf isin ijoolleen mana amantaa Ortodoksii Tawaahidoo
waa'ee hafuura qulqulluu irratti kana beekuutu dirqama nutti ta'a jechuudha. Kanaaf maatiiwwan Waaqayyoo waa'een hafuura qulqulluu kanadha. Inni kan biraan egaa maqaan hafuura qulqulluu kun macaafa qulqulluu keessatti yeroo ilaallu የጽድቅ መንፈስ ተብሎ የተጻፈበት ጊዜ አለ። በመጽሐፍ ቅዱስ አንጻር የመንፈስ ቅዱስን ስሞች በምናይበት ጊዜ በተለያዩ የመጽሐፍ ቅዱስ ክፍሎች ውስጥ በብዙ ስም ተጠርቷል። ለምሳሌ ያክል የጽድቅ መንፈስ ተብሎ የተጠራበት ክፍል አለ። አፉረ ዋቀዮ ሰቁልቁሉ ጀዳሜ በከት ከተበመን ይጅራ ተቆፋ ጴጥሮስ አንደኛ ጴጥሮስ ምዕራፍ 4 ቁጥር 14 ላይ የክብር መንፈስ በእናንተ ላይ ያርፋል ይላል። የጽድቅ መንፈስ በመጣ ጊዜ ይላል ዮሐንስ 16 ቁጥር 13 ላይ ይሄ መጽሐፍ ቅዱስ ቃል ስለሆነ አባቶቻችን በመጽሐፍ ቅዱስ ክፍል ውስጥ የመንፈስ ቅዱስ ስም በተለያዩ ስሞች ተጠርቷል የሚሉት ለዚህ ነው። ማቲወን ዋቀዩ አፉረ ቁልቁሉ ከንጀዱኩን አፉረ ቀጄላ ዋቀዩ ጀዳሜሮን ከተበመዝር ከነራ ካሰኒት አቦቲን ኬኛ አፉረ ቁልቁሉ ከናን መቃ ባየዳን ዋመሜ ጅራ ከጀኑ ለምሳሌ ያክል ለእግዚአብሔር ወልድ መድኃኔዓለም እግዚአብሔር ወልድ የማርያም ልጅ ክርስቶስ ኢየሱስ ጀኛኩመ መቃሳዋምኑ አፉር ቁልቁሉንስ መቃ ሄዱዳን ክታበ ቁልቁሉ ከሰት የሮኒ ዋመሜ ኒያገረጀቹ የአምላክ መንፈስ የተባለበትም ቦታ ይኖራል። አፉረ ዋቀዩ እዶን ትጀዳመዝር ፈከኛም ዘፍጥረት ምዕራፍ 1 ቁጥር 2 ላይ የእግዚአብሔር መንፈስ በውኃ ላይ ሰፍሮ ነበር ይላል። የምን መንፈስ? የእግዚአብሔር መንፈስ የአምላክ መንፈስ በምን ላይ ሰፍሮ ነበረ? በውኃ ላይ። አፉረ ዋቀዮ ቢሻንራ ቦቆቴ ቱሬ ዮካን ቡፈቴ ቱሬ ጀ አፉረ ዋቀዮ ጀዳሜሮንት ዋመመዝር። በሶስተኛ ደረጃ ዛሬ የምናከብረው በዓል የዛሬ በዓል ምን ይባላል? ጰራቅሊጦስ። ጰራቅሊጦስ ማለት የግሪክ ቋንቋ ሲሆን ትርጉምን የሚሰጥ የምንናገርበትን አንደበት የሚሰጠን የምንቸገርበትን ነገር ገልጾ የሚነግረን ማለት ነው። ጰራቅሊጦስ ጀቹን አፋ ወረ ግሪክ የሮተው ኩንሞ ማልጀቹ ለዋንተኑ ይረከነ ከኒኬኑትም ከኑ ገሉ ዲዴ ከኑ ኢብስ የማቴዎስ ወንጌል ምዕራፍ 10 ላይ ምን ይላል? በነገስታት ፊት ስትቀርቡ ምን እንናገራለን ብላችሁ አትጨነቁ፣ በእናንተ ላይ ያለው የእግዚአብሔር መንፈስ የምትናገሩትን ይሰጣችኋል። የሮ ፉለሞቶታ አትቀበምተኒ ዲያተኒ ማልዱበነ ጀተኒ ንበትና አፉሪ ዋቀዮ እንስን ረጅሩ ዋንስን ዱበተን ስኒፍ ከና አከ ጀደመ ጀቹ ሰቦተን ዋቀዩ እጋ ጉያነራ ጰራቅሊጦስ ዳይሮ ጀኑ ሐለ ከኖፍ ኬሳ ቀበጀቹ ወንጌል ማቴዎስ ቦቆና ኩዳን ለኮብሰ ደመረቲ አርጉ ደንዴስ። በአራተኛ ደረጃ የጌታ መንፈስ ተብሎም ተጠርቷል። የጌታ መንፈስ ተብሎ የተጠራበት ሮሜ 8:9 ላይ የክርስቶስ መንፈስ የሌለው ከሆነ ግን ይላል። የክርስቶስ መንፈስ ላይ እንዳትሳሳቱ። አንዳንድ ከቤተ ክርስቲያናችን ውጪ ያሉ ሌላ አስተምሮ የሚያስተምሩ የሃይማኖት ድርጅቶች ምንድነው የሚሉ? መንፈስ ቅዱስ የሚወጣው ከጌታ ነው ወይ ደግሞ ከኢየሱስ ክርስቶስ ነው ይላሉ። ይህ ከቤተ ክርስቲያናችን ትምህርት ጋር ይቃረናል። በርኖተ መናመንታ ኬኛዎችን ወንትኩን ኦልፋለስ እግዚአብሔር መንፈስ ቅዱስ እኛ የምናምነው ከአብ ይሰርጻል ብለን ነው የምናምነው። ዋቀዩ አፉር ቁልቁሉን ከንንበኤ ዮካንሞ ከንንበኡ ዋቀዮ የኙ ኬሳት ጀነ ዋቀዮ አባ ኬሳ ጀነ
እግዚአብሔር በግብር ሦስት ናቸው ስንል አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ብለን ስለምናምን ማለት ነው። የአብ ሥራ ከራሱ ማስገኘት ነው። የወልድ ደግሞ መወለድ ነው። የመንፈስ ቅዱስ ሥራ ደግሞ ያንን ነገር መፈጸም ነው። ዋቀዩ አባን ወፍራ አርገምሲሱ ለወጂንሳ እልሚ ዳላቹ ለወጂንሳ አፎረ ቁልቁሉን መዋን ሰነራዎቹ ደጋኑቲ አካመንቲ ኬኛት ከአብ ይሰርጻል ብለን እናምናለን። አንዳንድ የሃይማኖት ተቋማት ግን መንፈስ ቅዱስ የሚወጣው ወይንም መንፈስ ቅዱስ የሚሰርጸው ከጌታ ነው ብለው የሚያምኑ አሉ። ይሄ ከሃይማኖታችን ትምህርት ውጪ ነው። እግዚአብሔር ከእንዲህ አይነት ስህተት ይጠብቀን። ዋቀዮ ዶጎጎራ ከሲራ ነው አይጉ ከናፍ ማቲወን ዋቀዮ ዶጎንጎራ ከነጀላቲ ኦፌ ገቹት ስነራጅር አፉራ ሀማ ባየቱ ቢየለፋ ከነረትቦ በኤጅራ ዋንተ ከነራከው ፌደን በርኖታ ከሲሮን ስንጥሩፍ በርኖታ ከሱማ ተውሳ ያደጣ ማን ክርስቲያናኮ አከነት ነምበርሲፍኔ ማን ክርስቲያናኮ ማን በሩምሰ ሰንበታኮ ዋኤ ስላሴዳ ከነንቲ ቁቤሳ ለካይ አካታሸንት ነበርሲፍቴ ሙጩማ ኮቲን አከስሚቲ ኩኔሳ ዱፌ ጀነቲን ጠሉቱን ረጅም ጋ ደርገጎኒ በረቶተ ሰንበታት ከነመተመኒፍ አምስቱ አይማደ ምስጢሪ ሰባቱ ምስጢራተ ቤተ ክርስቲያኒ አከሳም በረተኒፍ ዋንቴ ዋቀዮ እንደከኛ ፉበናኑ ፈላቱ ከናፍ ማቲወን ዋቀዮ ዶጎንጎራ ከሲ ከነጀላ ኦፋይብ በአራተኛ ደረጃ ላይ መንፈስ የምለው በአንዳንድ በኩል ደግሞ በመጽሐፍ ቅዱስ በአንዳንድ ክፍሎች ስናይ መንፈስ ቅዱስን የሚገልጽበት ሰዓት ደግሞ ይኖራል። ለምሳሌ አይን አንደኛ ዮሐንስ 3:5 ላይ ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግሥት አይወርስም ይላል። ከውሃና ከምን ከመንፈስ ይላል። ቅዱስ የሚለው የለበትም። ይህንንም ቦታ ደግሞ ስናነበው ሙሉ አረፍተ ነገሩን ስናነብ ይህ የመጽሐፍ ቅዱስ ክፍል ምን ለማለት ፈልጎ ነው? ኩታን መጫፈ ቁልቁሉ ኩን ሂኒሳ ማልጀቹ በርባዴ ነምኒ ቢሻኒ ፈፉረቲ ዮንዳለን ሞቱማ ዋቀዮ ዳሉ ሂንደንደው ጅት ማልጀቹ በርባዴት ከናፍዩ ይሚኩን ከንጀቹ በርባዴ ከንራ ዳለተን ፎኒን አባፋር የሮ ገረመነ ክርስቲያናት ዱሞ ዋቀዮ ራት ከናፍ አፉረ ቁልቁሉ አከነጀት ሁበቹ ደንደኛ ጀቹ ማቲወን ዋቀዮ ሀገ ከነ ኤደው ሊንጀኔ ቦዴ በመጽሐፍ ቅዱስ አንጻር ስናየው በመጽሐፍ ቅዱስ እንደተገለጸው በምስጢረ ሥላሴም እንደተማርነው ከቅድስት ሥላሴ ሶስተኛው አካል መንፈስ ቅዱስ ነው። በስም በግብር ወይንም በአካል ሶስት ሆነው በአምላክነት በስልጣን በአገዛዝ አንድ አምላክ ብለን የምናምንበት ሥላሴ አንዱ አካል መንፈስ ቅዱስ ነው። ይህንን ካመን እንግዲህ አሁን ደግሞ የምናየው ምንድነው? መንፈስ ቅዱስ የሚሰጠው በቤተ ክርስቲያናችን ትምህርት ከማን ነው? ከእግዚአብሔር አብ ነው። ለዚህ ቤተ ክርስቲያን ማስረጃ አላት። የዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ ስታነቡት የእግዚአብሔር ቃል የሚገልጸው መንፈስ ቅዱስ ከአብ እንደሚሰርጽ ነው። ዋቀዩ አባራቲ አከንበው ከታምነ ቁልቁሉን ከንቱም ሰገሌ ከናኒ አቦቲን ኬኛ መነ ክርስቲያና ኤገኒ አስንጋን በረቶኮ ኬሳ ሻካን ቶኮ አፉረ ቁልቁሉ ረትካኤ የሮና አፉረ ቁልቁሉ ገኑ ረጋ ከነ ኢትን የሰኒ ለኪ በርኖቲ አትበርሲቱ ኩን ዶጎንጎረዳ ዋቀዮ አፉረ ቁልቁሉን ከንንበው ዋቀዮ አባ ኬሳቲ ጀደኒ ከናኒት ኢሰ እንጂፈተን
galanni fulfinni guddaan waaqayyoof haa ta'u. Maatiiwwan waaqayyo kanaaf egaa har'a namoonni baay'een mandara keenya keessaa maayidhu hafuurri gooftaa ibidda ta'ee isinitti aanammu, hafuurri gooftaa ibidda ta'ee isinitti haaroobu, hafuurri gooftaa keenya akkas isinaa godhu inni isaan jedhan kun barnoota dogongoraa akka inni ta'e qabachuutu isinirra jira jechuudha. Waaqayyo hubannaa isaa hunda keenyaaf nuuf haa laatu. Inni biraan egaa haala kana edda kaasnee booda waaqayyo hafuura qulqulluun waaqayyo abbaadhaaf waaqayyo ilmaa fi akkeenya lubbuu isaaniiti. Maal isaaniitiin jedhe? Meerra deebi'aa jedha. Akkeenya maaliiti? Akkeenya lubbuu isaaniiti. Fakkeenya namaanan isinitti himu. Namni dhiiga qaba. Namni dhiiga qaba. Dhiiga isaa kanaa fi lafeen isaa kun foon isaa kun wal ijaaranii akka isaan jiraataniif maaltu isa keessa jira? Lubbuutu isa keessa jira. Lubbuun nama sanaadhaa keessaa baateennaan namni sun maal jedhama? Du'aa yookaan immoo reeffa jedhama. Akkuma kana waaqayyo abbaadhaaf waaqayyo ilmaaf hafuurri qulqulluun maal isaaniiti? Akkeenya jireenya isaaniiti. ይህ ማለት ምን ማለት ነው? ያለ መንፈስ ቅዱስ እግዚአብሔር አብ እግዚአብሔር ወልድ ሊኖር አይችልም። እግዚአብሔር መንፈስ ቅዱስ ለአብና ለወልድ የባህሪ ምናቸው ነው? ሕይወታቸው ነው። ቤተ ክርስቲያንን አከነጀተኑ በርሲስ ማን ክርስቲያና አካታሸንት ዋይ አፉራኑ በርሲሱ በካ አፉር ቁልቁሉን እንጅረት ዋቀዩ አባን ዋቀዩ ilmi jiraachuu hin danda'u. Maaliif? Akkeenya jireenyi isaanii hafuura qulqulluudha waan ta'eef. Maatiiwwan waaqayyo egaa haala kanaan hafuura qulqulluun gadi bu'ee yeroo jennu waaqayyo abbaan hin jiru, waaqayyo ilmis hin jiru jechuu keenya. Waaqayyo dogongora kana jalaa nu haa oolchu. Isaan walii isaanii keessaa adda hin ba'ani, walii isaanii malees hin jiraatani, wal biraas iddoo biraa hin deemani. Mana Abrahaam gaafa isaan naqanii hundi keessan barumsa irratti akka barattan Abrahaam yeroo inni sillaasota keessaa qaama tokko baadhatee gara mana isaatiitti ol lixee yeroo inni immoo isa biraa fuudhuudhaaf alatti deebi'u hin jiran. Isaan eessa dhaqaniiru? Gargar hin ba'an waan ta'eef eessa dhaqaniiru? Ol seenaniiru. Yeroo inni alaa dhabee gara manaatti ol deebi'ee ilaalu immoo sila tokko kaa'ee deebi'e. Amma immoo meeqa ta'anii argaman? Sadii yeroo ta'an immoo meeqa? Tokko yeroo ta'an immoo meeqa? Sadii. Waaqayyo kanaan nu haa jiraachisu. Iccitiin mana kiristiyaanaa keenya guddaadha. Waaqa namana jettanii warri deemtan waaqa amantan adda baastanii beektan yoo ta'e jireenya bara baraa argachuu hin dandeessan. ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ተናግሯል። ማንነቴን አውቃችሁ ካላመናችሁብኝ ከነ ኃጢአታችሁ ምን ትሆናላችሁ አለ? ትሞታላችሁ። waaqayyo hafuurri qulqulluun maali? Ilmi maali? Abbaan immoo maali? garaagarummaan isaanii tokkummaan isaanii akkami? hojiin isaan hojjetan maalin jennee garaagara baasnee hubachuun nurra jira jechuudha. ስለዚህ ለመንፈስ ቅዱስ የሚስማማው ቋንቋ ወረደ የሚለው ቃል የራሱ ትርጉም አለው። ህምቡኤ ከንጀደሙ ኩን ሂኮ መታሳቲ ቀመ ሂኮ መታሳቲ ትከነኒ አቦቲን ኑበርሲሱ ዋቀዮ እንደ ኬኛፍ ኑፋይብስ ኤጋ እነብራንሞ ከኑቲ ቤኩ ቀምኑ አፉር ቁልቁሉን ጀኑ ኩን ነሞኒ ባየን የማይጨበጥ የማይዳሰስ አካል የሌለው ከእግዚአብሔር አብና ከእግዚአብሔር ወልድ ጋራ በአምላክነት የሚተካከል አይመስላቸውም። ዋና አፉር ቁልቁሉን ዋቀዮ አባፍ ዋቀዮ ኢልማ ወጅም ወልቂጤ ያከንተውት hingaluuf warra amanan baay'eedha. Meeqa fadhaame obbolaa keessa warra bakkee jiran afuurri maal jedhaa gaafadhaame hin qabamu jedhu hin argamu jedhu qilleensan jedhu. Kanaaf afuura natti guute garaa isaanii boko katee hin beekan mitire. Kanaaf
هنقوت النجرة مكون مجاب كل كيسة مؤكدة إخزيابير منفسون صبروا عيساتهم لك يلوم يمولان يقولان يملون أجر لمنفس كدوس عيس مامام كبيت كريستياناتين تمرت وچينو برنوتا من كريستيانا على هنقوتين الرتب هرونا قوتونا وانجلو كل هندين وافورمون كل جن لو قد كين يول كيسا بدير جماع واقعيون دكين ينوى ديبس كنان أفورمون كلون اندعا اندول فتارينو مالو نسنين جد ومانا أكا يمو أكا أبا أكا إلما غافة سلاسين نو سون بملكاتنا بمثالياتنا النفتر غافة جد انسانا واقعيوتو كما سافسد ما ساتين جرا غلني فلفل قدان صافتو مي واقعيو كناف غلطة ديسا غافة نكوتا نمو مناجد تو كما سافسد ما دانجرو كان مال جدو سنت فكات وركان ورّي تو كما سلاسي أمنو دنبن ورّي سدو ما سلاسي أمنو دنبن تو كما جدو قطة إليك النوامي واقعيو سدي وانتي مني واقعيو قامان سدي وانتي مني يوسني موين يو دانجي دي جتر إرغموتا واقعيو دانجي دي سريمو دو كنكركم أكسانا نمو إرغموني نمو مويتو كان ما أومي كروينيو سلاسي واقعيو غلني فلفني قداني صافاتو كناف إرغموني واقعيو نمنوم كراغر برامو يوسن كنمو مجابا كلودان اتدين تني يروسن إساني انجفتشو بربادن لاكي جدو ممو كابجان أفوامو بربادتي بايو فكيسو بربادي كابجان أفوامو بربادي جو مي واقعيو فايتني وامتني بيتو واقعيو فايتني وامتني بيتو غوفتان فاكا غداني اكو جتن واقعيو فاكا غداني تني بيتو امبن اندي مكونس بروم سمنا كريستياناوچ እግዚአብሔሮች እንደዚህ አድርገው አምላኮች እንደዚህ አድርገው ብለን እናቃለን አናቅም ከቤተ ክርስቲያናችን ትምህርት ጋር አይሄድም ራሱን ለማክበር ኑ አላለም ኑ የተባለው ለመላእክቶችም አይደለም እንዲህ ከሆነ መላእክቶች ሰውን ይፈጥራሉ ወደሚለው ይሄዳል ይህ ደግሞ ትምህርት ስህተት ነው ወንትኩን ወደ ጎንጎራ ከናፍ አፉረ ቁልቁሉን ኡማዳ ፈጣሪ ነው መጽሐፍ ቁልቁሉን ማልጀዳ በመንፈሱ ሰማያት ውበትን አገኙ ኢዮብ ምዕራፍ 36 ቁጥር 13 ላይ በመንፈሱ ሰማያት ውበትን አገኙ እነዚህ ሰማያት የምናያቸው ሰባቱ ሰማያት የተፈጠሩት በእግዚአብሔር አብ በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ በስላሴ ነው ያኔ ዓለም ሲፈጠር አብሮት የነበረው መንፈስ ቅዱስን በአካል ሶስት የምንላቸው ስላሴዎች አብረው ነበሩ ስለዚህ መንፈስ ቅዱስ ምንድነው ፈጣሪ ነው አፉር ቁልቁሉን ማሊዳ ኡማዳ አርቀሳን ኡሜ ኑቲ ኡማ ኬኛ ጀነ ይያመና ኤኙቲ አፉረ ቁልቁሉ እንደዚህ ስንል ደግሞ አንዳንዶች ከሃዲዎች አህዛቦች ደግሞ ምን ይላሉ የክርስቲያኖች አምላክ ሶስት ነው የሚሉ ደግሞ አሉ ኑቲ ገሩ ሳዲ ጀነኒም ሳዲ ሮጀን ማልጀን ቶኮ ጀነ ቶኮ ሮጀን ሳዲ ጀና ከታባ ኬኛ ጀ መጫፈ ቁልቁሉቱ ጀ ገለኒ ፉልፍን ጉዳን ዋቀዮ ፋቶ ከናፍ ማቲ ወን ዋቀዮ ዋያ ፉረ ቁልቁሉ ከነረቲ ከነውንዱማ አከስም ቤክተን ዱበቹን በርባል እንዲ ከሆነ በቤተ ክርስቲያናችን ትምህርት እንደ ቤተ ክርስቲያናችን ትምህርት አስተምሮ በዛሬው ዕለት የምናከብረው በዓለ ጰራቅሊጦስ መንፈስ ቅዱስ ወረደ የምንለው ምን ማለት ነው ምን ማለት ነው ከሶስቱ ስላሴዎች አንዱ እግዚአብሔር የሆነው ከእግዚአብሔር አብ ጋራ ከእግዚአብሔር ወልድ ጋራ በአምላክነት የሚተካከል መንፈስ ቅዱስ መንበሩን ትቶ ወረደ ማለት ነው አፉር ቁልቁሉን ዋቃ አባ ዋቃይም ዋቁማ ዳንሳኒ ወልቂተተ
teessoo waaqummaa isaa gadhiise waaqarraa lafatti gadi bu'ee jechuudha. moo maal jechuudha? ወደ ትምህርታችን ርዕስ ስንሄድ ሐዋርያት ሥራ ምዕራፍ 2 ቁጥር 4 ላይ ምን ይላል? መንፈስ ቅዱስ ሞላባቸው እግዚአብሔር በሰጣቸው መጠን በምን ተናገሩ ይላል? በሁሉም ሀገር ቋንቋ ተናገሩ። ስጦታ ይላል። እንግዲህ ይህንን ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈላቸው በአንደኛ መልእክቱ ምዕራፍ 12 ቁጥር 4 ላይ እንዲህ ይላል፣ የመንፈስ ቅዱስ ስጦታ ልዩ ልዩ ነው። መንፈስ ግን አንድ አካል ነው። እግዚአብሔር ለሁላችን ይግለጽልን። ዋቅኑ እንደከኛ ፍሉፋይፍ ኤርጋሳ ወረ ቆሮንቶስ በሬሰ ጀልቀባ ቦቆና ኩዳለማ ለቆምሳ አፉር ጉባረቲ አፉር ቁልቁሉን ከናንሳ ገራገራ አፉር ቁልቁሉን ገሩ ቃማ መቀድ ቶኮ ኤጋ ቃመሳች ጭቴኑ ረት ገነምምት እላሎ ቆደከኛ ስሬሱ ጆሌ ኦርቶዶክስ ተዋሕዶ ታተኒ ሳፉን እቲን ዱበተኒፍ አፋን እቲን ስናሶፍተን አፋን ቤተ ክርስቲያኒ ተውቀባ ሎቆደ ቤተ ክርስቲያኒ ተውቀባ አፉረ ቁልቁሉቱ ገዲ ቡኤ የሮጀኑ ማን ክርስቲያና ከኑ በርሲስቱ አፉረ ቁልቁሉን ቃንሳ አኩማ አባ አኩማ ilማ ቃመቶ ክቸዳ ገሩ ካን አረገዲ ቡኤ በረቶታፍ ከነመ ማልሳቲ ከና ኢሳቲ ከናን ኢሳሞ ገራገር ሰቶኮ harka namarra kaayee kadhatee nama fayyisu isa tokkoof afaanii biyya hundumaa dubbachuu isa kaaniif immoo sabakaa gubaa'ee ta'ee bataskaana bulchuu isa kaaniif taa'ee wangeela barachuu isa kaaniif dhaabatee wangeela barsiisu isa kaaniif seexana baasu yookaan immoo jinni baasu kennaan inni namootaaf kennu garuu garaagara. galanni ulfinni guddaan Waaqayyoof haa ta'u. kanaaf hafuurri qulqulluun hin bu'e yeroo jennu ወረደ በምንልበት ሰዓት የመንፈስ ቅዱስ ስጦታ ልዩ ልዩ የሆነው ለአንዱ ማስተማርን፣ ለአንዱ ያስተዳደር ሥራ መስራትን፣ ለአንዱ ደግሞ ለበሽተኞች ጸሎት አድርጎ መፈወስን፣ ለአንዱ በተለያዩ ቋንቋዎች መናገርን፣ አንዱ ደግሞ የተነገረውን ቋንቋ የመተርጎምን፣ አንዱ ደግሞ ትንቢት የመናገርን እንዲህ የተለያዩ የመንፈስ ቅዱስ ስጦታዎች ለሐዋርያቶች ታደላቸው ተሰጣቸው እንደማለት ነው እንጂ አጋዕዝተ ዓለም ሥላሴ በሶስትነት በመንበራቸው ከሚቀመጡት አንዱ ሰማይን ለቆ ወደ ምድር መጣ ማለት አይደለም። እንደ ጎንጎሪና ሰቦተ ዋቀል በርሲሰ መነ ክርስቲያና ኬኛ ሁበቹቱን ረጅረጀቹ ዋቀዮ እንደ ኬኛ ፍሉፋይ ከናፍ ኢሳይያስ ማልጀዴራ ኢሳይያስ ምዕራፍ 11 ቁጥር 2 ላይ ስታነቡት የእግዚአብሔር መንፈስ የጥበብ የማስተዋል የምክር የኃይል የእውቀት የመፍራት መንፈስ ነው። አፉሪ ዋቀዮዳ ከኖጉማ ከኑበና ከንጎርሳ ከኑምና አከሱመስሞ ከንቤቁምሳፊ ከዋቀዮን ሶዳቹቲ እንግዲህ የመንፈስ ቅዱስ ስጦታ የሚባሉ እግዚአብሔርን መፍራት፣ በእውቀት ማስተማር፣ ሰውን መምከር፣ እንዲሁም ደግሞ ኃይልን የመጎናጸፍ የያለ መፍራት፣ ስለ እግዚአብሔር ቃል ከመናገር የመፍራትን መንፈስ የሚያርቅ መንፈስ እንደማለት ብሎ ነቢዩ ኢሳይያስም ይናገራል። ደጋማቲው ወድ ዋቀዮ ከና ናፉረ ቁልቁሉኩን ጎሳ ከሰከሲቲ ኦፍ ኬሳ ቀበ ኢሰቱ ሐረ በረቶተ ዋቀዮዳፍ ከነመ የጀቹ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 3 ላይ ስናይ ያለ መንፈስ ቅዱስ መሪነት ማንም ሰው ኢየሱስ ጌታ ነው ማለት አይችልም። አንዳንድ ጊዜ ምን ይላሉ መናፍቃኖች? ኦርቶዶክስ ቤተክርስቲያን መንፈስ ቅዱስን ትቃወማለች፣ መንፈስ ቅዱስን አታምንም፣ መንፈስ ቅዱስን አትቀበልም፣ በመንፈስ ቅዱስም አትገለገልም ይሉናል። የሮቶኮቶኮ ሸክቶን ማልጀዱ ማን ያመንታ ኦርቶዶክስ ተዋሕዶዳ አፉረ ይንፍለቱ አፉረት ይነመንቱ አፉራኒስሞ ይንተጃጅለምቱ
ኑ ያፉራን ተጃጅላ ገረከኛ ኮታዩ ቤተ ክርስቲያናችን የምትቃወመው መንፈስ ወንበርን የሚገለባብጥ መንፈስ መሬት ላይ የሚያንከባልል መንፈስ ቤተ ክርስቲያናችን አታምንም። ማን ክርስቲያና ከኛ ከንሽን ነመን አፉረ ኢሳ ተሱ መገገለገል አፉረ ኢሳ አዋረ ከሰ ኩፍሰ ነመገንገል ኢሳይና መንቱ ማን ክርስቲያና ከኛ አፉረ ቁልቁሉት ገሩኒ አመንቲ ሞነመን ኒያመንቲ ሞነመን የሃይማኖታችን ጸሎት በመንፈስ ቅዱስ እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር አንድ ስግደት እንሰግድለታለን እንዲህ ብለን እናምናለን። መንፈስ ቅዱስ ይትኑ አቃታኑ ይተመን ጎፍታ ጅሬኛ ማፍላት ራጆ ተረቡሌ ከንዱበት አካ አባ አካ ይልማት ሰገደ ወልቂጠኒ ሰገናፊ ከነጫላት ተምቲና አመኑ ገሩ ከኑት ነመን አፉረ ወላልቺሳት ነመን አፉረ ነመኩፍሱ ነመጆንጀሱት ነመን አፉረ ለፈ ነመገንገልቹት ነመን አፉረ ቁልቁሉት ገሩ ኒያመን ነሞ ነመን ኒያመን ጉያ አራ ከነት በረቶታፍ ከንቡይ አፉረ ቁልቁሉ ሰነት ኒያመን አፉረ ቁልቁሉት ቱ ነመን ተይ መዳኒ ዓለሚ ዋቀዮ ኢልመ ጊፍቲ ከኛ ዱብሮ ማረሚ ጎፍታ ከኛ ኢየሱስ ክርስቶስ ዘነ ማሊፍ ኢየሱስ ክርስቶስ ይተመነረ ያለ እግዚአብሔር መንፈስ እኮ ኢየሱስ ጌታ ነው ብሎ ማመን ራሱ አይቻልም ይላል መጽሐፍ ቅዱስ። ጎፍታ ከኛ ተከኑት ያመን ከናፍ አፉሪ ዋቀዮ ዋኑ ረጅሩፍ ጀቹ ማቲ ወል ዋቀዮ ከነደን ስንጀዴ ቦድ እንዳንሳሳት ከሲተትም እንድንጠበቅ አንዲት ነገር ብቻ መናገር ይፈልጋሉ። በመናፍቃን ዘንድም ያልተገለጸላቸው ለኛ ለውስጥ አገልጋዮችና ለኛ ለክርስቲያኖች ለኦርቶዶክሳውያን እንኳን ያልተገለጠልን እንግዲህ የትምህርታችን ርዕስ ምን ይላል? መንፈስ ቅዱስ በሐዋርያት ሞላባቸው እግዚአብሔር በሰጣቸው ስጦታ መጠን በሀገሩ ቋንቋ ሁሉ ተናገሩ ይላል። ይህንን መናፍቃን በአንድ በኩል ተሳስተውበታል። እኛም ደግሞ እንዳንሳሳት ከሲተት ራሳችንን እንድንጠብቅ አንዲት ብቻ ብዬ ትምህርቴን አበቃለሁ። የእግዚአብሔር ቤተሰቦች አሁን መናፍቃኖች የሚናገሩት ቋንቋ ሀገር የሌለው ጎሳ የሌለው ዝም ብለው ድቃላ ሆያትን ከገጣጠሙ በኋላ ስልጠና ወስደው የሚናገሩት ቋንቋ አለ። ያ ልሳን ብለው ይጠሩታል። ሰዎች ዝም ብለው ያዳምጡታል። አንዱ ደግሞ ይተረጉማል። የመተርጎም ስጦታ ተሰጥቶኛል ይልና ይተረጉማል። አንዱ ደግሞ ይናገራል። አሁን የተናገርከው ቋንቋ የምን ሀገር ቋንቋ ነው ብላችሁ ብትጠይቁት እሱ የሚናገረው ቋንቋ ሀገር የለው፣ የሚናገር ህዝብ የለው። ማቲወን ዋቀዩ ስናይ ግን መንፈስ ቅዱስ ለሐዋርያት ከመንፈስ ቅዱስ ስጦታ አንዱ የሁሉንም ሀገር ቋንቋ የመናገር ስጦታ ለሐዋርያት የተሰጠላቸው ምክንያት አለ። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ምን ይላል? ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም አስተምሯቸው። ዴማ አዱኛ ከነረት ቦባ መቃባ መቃይል መቃፉረ ቁልቁሉዳን አዱኛ ከነመረ ማልጎዳይደ በርሲሳይደ በምን ቋንቋ ያስተምራሉ? በዚህ ዓለም ላይ የተለያዩ ቋንቋዎች አሉ፣ የተለያዩ ህዝቦች አሉ። ስለዚህ ጌታ መንፈስ ቅዱስ ለነዚህ ለሐዋርያቶች በሄዱበት ቦታ ያገኙት ማህበረሰብ ሁሉ እንግዳ እንዳይሆንባቸው ይህንን እንትን አስታጠቃቸው። ማቴዎን ዋቀዩ አከሳን የሮዴመን ወንጌል ዋቀዩ አከሳን ለብሰኒ ሰገሌ ዋቀዩ አከሳን በርሲሰኒፊ አዱኛ መረት የሮዴመን ከሱማ አከሳን ትንታኔ አፋን አዱኛ ረጅሩ ሁንደሳኒፍ ግን ገለኒ ፉልፈን ጉዳን ዋቀዩ ፋቶ ሐዋርያት ሥራ ምዕራፍ 2 ቁጥር 11 ላይ እዩ። እንዴት ናቸው እነዚህ ሰዎች? ገሊላዎች አይደሉም? በየሁላችን ቋንቋ ይናገራሉ። ይሄን ነገር ከየት አመጣሉ? ኤሳብደን ጀርኩን ገሊሎ ተሚቲ ማለት ተሚቲን አፋኑ እንደከኛ ዱበት
yeroosaan afaan keenyaan nutti dubbatan isaan inni dhageenya jedhan. Gooftaan isaanii dhachiise afaan hundumaa. Galanni fulfinni guddaan bara baraan isaaf haa ta'u. Mee Waaqayyo kanaaf galata kennaame. Manni kiristaanaa keenya har'a uumamte kan jennu kanaaf ዛሬ ነው የተፈጠረች ቤተ ክርስቲያናችን የታነጸችበት መንፈስ ቅዱስ የወረደበት ቀን ነው የምንልበት ዋናው ምክንያት ለዚህ ነው። ለነገድ ሁሉ በሁሉም ቋንቋ ለሁሉም ተደራሽ እንድትሆን ጌታ መንፈስ ቅዱስ ሐዋርያትን በዚህ ዓለም ላይ ያለውን ቋንቋ በሙሉ 72ቱን ቋንቋ ያኔ 72 ቋንቋ ስለነበረ ማለት ነው አስታጠቃቸው። እሳኒ ለቺሴ ለኖ ጎዴ እንግዲህ እነሱ የተናገሩት ሀገር ያለው የምናገር ህዝብ ያለው ቋንቋ ነው። ዛሬ ግን የምንነገረው ይሄ አይደለም። አረጋሩ አከስምት እዚህ አዲስ አበባ ላይ በኦሮሞ በአማራ በትግሬ ላይ አዲስ ቋንቋ እንናገራለን ልሳን እንናገራለን የሚሉ ፈረንጆች ጋር ሲሄዱ አስተርጓሚ ያቆማሉ። ቤኒሻንጉል ጉሙዝ ጋር ሲሄዱ አስተርጓሚ ያቆማሉ። እሺ ልሳን ከተሰጣቸው አስተርጓሚ ለምን አስፈለገ? ማበርባች ዘሬ የዳ አፋናራ ቆቀሃራ ዱበቹ በረኒ ወይደተ ነመሳኒ ፊኩ ማሊፍዳ ከእንዲህ አይነት እግዚአብሔር አምላካችን ይጠብቀን። ይሄ ሲሄተት ትምህርት ነው። በርኖተ ኬሱማ በርኖተ ደመዶ ጎጎስ በርኖተ ከራራ ለመጀልስ ዋቀዮ ከራራ ነው አየው ከናፍ ማቲ ወን ዋቀዮ ቋንቋን ጀጠመሱን ብየ ከንቀብ ነመዱበቱ ከንቀቡ መሌ አፋን እርገሞታስ ምን afaan simbirroos miti waa tokko sinittimu tarii warri bakkee jiran akka nun dhageenyee fi afaan maanee sinitti dubbata. Ijoollee mannuufiniin tajaajilaa ture ijoollee nama dhala sadii tufaanii nama boyyomtuun hammaateera